በዛሬው ቪዲዮ እንደተለመደው እነዚህ 7 የህልም ፍቺዎችን ይዤላችሁ መጥቻለሁ። የመጀመሪያው ማር በህልሞቻችሁ ስታዩ፣ ሁለተኛው ደረጃ ስትወጡ ስታዩ፣ ሶስተኛ ጀልባ በህልሞቻችሁ ካያችሁ፣ አራተኛ ትምህርት ቤት ግቢ ውስጥ በህልም ልታዩ ትችላላችሁ። አምስተኛ ካላንደር ወይም የቀን መቁጠሪያ ካያችሁ፣ ስድስተኛ ሻማ ሲበራ ወይ ሻማ በህልም ስታዩ፣ ሰባተኛና የመጨረሻው የእጅ ጌጥ ወይ አምባር ስታዩ እግዚአብሔር አንዳች መልእክት እየተናገራችሁ ነው። ሰላማችሁ ብዝት ይበል የባሮክ ሚዲያ ወዳጆች። ይህንን ቪዲዮ ላይክ በማድረግ ኮመንትና ኮፒ ሊንክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷ እንድትጫኑ ጠይቃችኋለሁ። አሁን ወደ ህልሙና ፍቺው እንሄዳለን። የመጀመሪያው በህልሞቻችሁ ማር ስታዩ እግዚአብሔር እየተናገራችሁ ያለ መልእክት አለ። ማር ማየት እጅግ በጣም መልካምና ተፈላጊ ከሆኑ ህልሞች አንዱ ነው። ማር ማየት የጣፋጭ ህይወት፣ የተስፋ፣ የጥጋብ፣ የጤናና የመለኮታዊ በረከት ተምሳሌት ነው። የመጀመሪያው የተስፋይቱ ምድርና የተትረፈረፈ ህይወት እንደሆነ እግዚአብሔር እየተናገራችሁ ነው። መጽሐፍ ቅዱስ እግዚአብሔር ለእስራኤላውያን የሰጣት ማርና ወተት ወደምታፈስበት ምድር እንደሚያስገባቸው ተናግሯቸዋል። በዘጸአት ምዕራፍ 3 ቁጥር 8 ላይ ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር እንደሚያስገባቸው በዚህ ክፍል ላይ ይናገራል። ማር ማየት በህይወታችሁ ውስጥ የድካምና የለፋችሁበት ወቅት አብቅቶ የጥጋብና የበረከት ጊዜ መቃረቡን የሚያሳይ መልእክት ነው። በኢኮኖሚ፣ በመንፈሳዊ፣ በአገልግሎታችሁ በረከት ወደ ቤታችሁ እየመጣ መሆኑን የሚናገር ፍንጭ የሚሰጥ ነው። ሌላው ደግሞ በሚያስደንቅ ሁኔታ የጌታ ቃል በማር ወይ በሚጣፍጥ ነገር ተመስሏል። መዝሙር 119:103 ላይ ቃልህ ለጉሮሮዬ ምንኛ ጣፋጭ ነው ብሎ ከአፍ ከማር ይልቅ በአፌ ጣፈጠኝ ብሎ ይናገራል። ይህንን ህልም ማየት እግዚአብሔር በመንፈሳዊ ህይወታችሁ አዲስ መገለጥና መንፈሳዊ ጥልቀት እንደሚሰጣችሁ ያሳያል። ይህ ህልም የመንፈሳዊ ስጦታ ወይም የእግዚአብሔር ጸጋ በህይወታችሁ ላይ እንደ ማር እንደሚጣፍጥ የሚጠቁም ህልም ነው። ማር ለሰውነት ጤና እና ለአይን ብርሃን እንደሚሰጥ በመጽሐፍ ቅዱስ ተጠቅሷል። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 14 ቁጥር 27 ላይ ዮናታን ግን አባቱ ህዝቡን ባማለ ጊዜ አልሰማም ነበር። እርሱም በእጁ ያለችውን በትር ጫፏን ወደ ወለላው ነከረ፣ እጁንም ወደ አፉ አደረገ፣ አይኑ በራ ብሎ ይናገራል። በበሽታ ወይም በድካም ውስጥ ካላችሁ መለኮታዊ ፈውስ እንደምታገኙ የሚያሳይ መልእክት ነው። ለአእምሮ እረፍትና ለመንፈስ መታደስ ምልክትን ይሰጣል። ማር ወይ ስትበሉ ስታዩ ታላቅ ደስታን ማግኘታችሁና የምስራች መልእክት መስማት ወይም ልባችሁ የፈለገውን እንደምታደርጉ እንደምትፈጽሙ የሚያሳይ መልእክት ነው። ማር ሲፈስ ማየት በረከታችሁ ለሌሎችም እንደሚተርፍና በዙሪያችሁ ላሉ ሰዎች የጥቅም ምንጭ መሆናችሁ ወይ የሚያበስር መልእክት ነው። ማርና ወተት አንድ ላይ ማየት ደግሞ ፍጹም የሆነ ሰላም፣ ጋብቻ ወይም የቤተሰብ መረጋጋት እንደሆነ ፍንጭ ይሰጣል። ሁለተኛ ደረጃ በህልሞቻችሁ ስትወጡ ወይ ወደ ፎቅ ላይ ስትወጡ፣ ይህንን ማለት እግዚአብሔር ምን እያላችሁ ነው? ደረጃ መውጣት እጅግ በጣም ድንቅ የሆነ የእድገት የከፍታ ወደ እግዚአብሔር የመቅረብ ምልክት ነው። ደረጃ በአንድ ጊዜ ሳይሆን በሂደት ወደ ላይ መውጣትን ስለሚያሳይ በህይወታችሁ ውስጥ የሚመጡ ለውጦች በስርዓትና በደረጃ እንደሆኑ የሚያመለክት ህልም ነው። የመጀመሪያው መንፈሳዊ እድገትና ከፍታ እንደሆነ ፍንጭ ይሰጣል። ደረጃ መውጣት ከመሬት ወይም ከስጋዊ ሀሳብ ተለይቶ ወደ ሰማይ ወደ መንፈሳዊ ነገር ከፍ ማለትን መገስገስን የሚያሳይ ህልም ነው። ይህ ማለት በጸሎታችሁ፣ በህይወታችሁ፣ በቅድስና፣ በአገልግሎታችሁ እግዚአብሔር አምላክ ከፍታ ላይ እያስወጣችሁ እንደሆነ፣ አዲስ ደረጃ ላይ እየደረሳችሁ ወይም አዲስ ምዕራፍ ውስጥ እንደምትገቡ የሚያሳይ ፍንጭ የሚሰጥ ነው። ያዕቆብ ህልምን አልሟል። ያየው ህልም ደግሞ ደረጃው ላይ የእግዚአብሔር መላእክቶች ሲወጡና ሲወርዱ ተመለከተ ብሎ መጽሐፍ ቅዱስ ዘፍጥረት 28:12 ላይ እንዲህ ይላል። ህልምም አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱን ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበር ብሎ ይናገራል። ህልሙ እግዚአብሔር ከናንተ ጋር መሆኑንና ሰማያዊ በረከት ወደ እናንተ እየመጣ የሚያሳይ የሚጠቁም ነው።
ሌላው ደግሞ የሥራና የህይወት ስኬት እንደሆነ ፍንጭ ይሰጣል። በምድራዊ ህይወታችሁ ላይ ቢሆን ወይ በመንፈሳዊ ዓለም ላይ ደረጃ መውጣት በትዕግስትና በጥረት የምታገኙት ስኬትን ይወክላል። ይህንን ህልም ስታዩ በስራችሁ እድገት፣ በንግዳችሁ ትርፍ፣ በአገልግሎታችሁ ስኬት፣ በማህበራዊ ህይወታችሁ ክብር እንደምታገኙ የሚያሳይ ህልም ነው። ደረጃው ረጅም ከሆነ ስኬቱ ትልቅና ዘላቂ መሆኑን ይጠቁማል። ደረጃ ላይ ስትወጡ ማየት ድልና መሰናክልን መሻገራችሁን ወይም ማለፋችሁን የሚያሳይ ነው። ወደ ላይ መውጣት ከታች የነበረውን ሁኔታ ትቶ ወደሚበልጠው የበረከት ወይም የክብር ስፍራ መድረሳችሁ መሄዳችሁን የሚያሳይ ነው። ካለፋችሁበት አስቸጋሪ ወይ ከቻሌንጅ ህይወት፣ ከድህነት ወይ ከበሽታ ነፃ እየወጣችሁ መሆኑን ያሳያል። ጠላቶቻችሁ ሊደርስባችሁ በማይችሉበት ከፍታ ቦታ ላይ እግዚአብሔር እንደሚያደርሳችሁ የሚያመለክት ህልም ነው። ደረጃውን ደስ እያላችሁ መውጣት ደግሞ ስኬቱ በቀላልና በጌታ እርዳታ ወይ መለኮታዊ ጣልቃ ገብነት በህይወታችሁ ላይ እንደሚሆን የሚያሳይ ህልም ነው። የምትወጡትን ደረጃ በድካም መውጣት ውጤቱ ጋር ለመድረስ ጥረትና ትዕግስት እንደሚጠይቃችሁና ነገር ግን መጨረሻው ስኬት መሆኑን የሚያሳይ ህልም ነው። ከደረጃው ላይ ሆኖ ወደ ታች መመልከት ያገኛችሁት ስኬት ያለፋችሁበትን ወጀብና ፈተና በማሰብ እግዚአብሔርን የምታመሰግኑበት ጊዜ እንደሚመጣ ያሳያል። ሶስተኛው ደግሞ በህልሞቻችሁ ጀልባ ልታዩ ትችላላችሁ። ጀልባ ማየት ከህይወት ጉዞ፣ ከእምነትና ከእግዚአብሔር ጥበቃ ጋር የተያዘ አስደናቂ መልእክት አለው። ጀልባ ስታዩ በውሃ ላይ እንደሚጓዝ እናስባለን። ይህ ማለት ጀልባ ይህንን ዓለም ወይም የሰውን ህይወት ሊወክል ይችላል። የመጀመሪያው የህይወት ጉዞና ሽግግር እንደሆነ ያሳያል። ጀልባ ከአንድ የወንዝ ዳርቻ ወደ ሌላ እንደምታሻግር ሁሉ በህይወታችሁ ውስጥ ከአንድ ምዕራፍ ወደ ሌላ ምዕራፍ እየተሸጋገራችሁ መሆኑን ያሳያል። አዲስ ስራ፣ አዲስ የመኖሪያ ስፍራ ወይም አዲስ መንፈሳዊ አቋም ላይ ለመድረስ በመጓዝ ላይ መሆናችሁን የሚያመለክት ህልም ነው። ሌላው ደግሞ መለኮታዊ ጥበቃና ደህንነት ነው። በመጽሐፍ ቅዱስ ውስጥ የኖህ መርከብ ወይም የኖህ ጀልባ ትዝ ይለናል። እግዚአብሔርን ሲያምኑና ሲከተሉ ሲያመልኩ የነበሩ አማኞች ከመጥፋት ወይ ከጥፋት ውሃ የዳኑበት ያቺ መርከብ ነበረ። ማለት በዙሪያችሁ ካለ ከየትኛው ቀበልና ቻሌንጅ ቢኖር እግዚአብሔር በሰላም ደብቆ እንደሚያኖራችሁ እንደሚያሻግራችሁ የሚያመለክት ፍንጭ የሚሰጥ ነው። በኢሳይያስ 43 ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅም ይላል። ይህ ህልም የእምነት ፈተና ወይም ሰላምን እንደሚመጣ ምልክት ይሰጣል። ኢየሱስ ክርስቶስ በጀልባ ላይ ተኝቶ ሳለ ማዕበሉ ተነስቶ እንደነበር ማቴዎስ 8:24 ላይ እንደዚህ ይላል፣ እነሆ ማዕበሉ ታንኳይቱን እስኪደፍና ድረስ በባህሩ ላይ ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር ይላል። በህይወታችሁ ማዕበል ወይም መጨናነቅ ቢኖር እንኳ ጌታ በጀልባችሁ ወይም በህይወታችሁ ውስጥ ካለ ሰላም፣ ረፍት እንደሚሆንላችሁ የሚያሳይ ነው። ይህ ህልም አትፍራ እመን የሚል ፍቺና መልእክት አለው። ያያችኋት ጀልባ በዝግታና በሰላም የምትጓዝ ከሆነ ህይወታችሁ በሰላምና በበረከት መስመር ላይ መሆኑን የሚያሳይ ነው። ጀልባዋ ስትናወጥ ማየት በውሳኔዎቻችሁ ወይም በሁኔታዎቻችሁ ላይ ትንሽ ግራ መጋባት እንዳለባችሁና በጸሎት መረጋጋት እንደሚገባችሁ የሚጠቁም ህልም ነው። ጀልባዋ እናንተ እየቀዘፋችሁ ከሆነ ለህይወታችሁ ኃላፊነት እየወሰዳችሁ መሆኑንና ጌታ ደግሞ ጉልበት እየሰጣችሁ መሆኑን የሚያሳይ ህልም ነው። የቆመች ጀልባ ማየት ለጥቂት ጊዜ ቆም ብላችሁ እንድታርፉና የእግዚአብሔርን ትእዛዝ ወይ የእግዚአብሔር ምሪት በትዕግስት እንድትጠብቁ የሚመክር ህልም ሊሆን ይችላል። ይህንን ህልም ባያችሁ ጊዜ መሪውን እግዚአብሔር እንዲይዝ፣ መሪነቱን ለእግዚአብሔር መተው ያስፈልጋል። ጀልባ ያለ ካፒቴን ወይ ያለ ሹፌር ሊንቀሳቀስ ወይ ሊሄድ አይችልም። ምክንያቱም መሪ የሌለው ጀልባ እንደሚጠፋ መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እንደዚህ ይላል፣ እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍቷል ይላል። ይህ ህልም የሚያሳየው የሰውን ላይፍ የሰውን ህይወት ያሳያል። አራተኛ፣ በህልማችሁ ትምህርት ቤት ግቢ ውስጥ ራሳችሁ ልታዩ ትችላላችሁ። ትምህርት ቤት ማየት ከህይወት ልምምድ ከመለኮታዊ ትምህርትና ለቀጣዩ ምዕራፋችሁ ራሳችሁን ማዘጋጀት እንዳለባችሁ ከዚህ ነገር ጋር የተያዘ ፍቺ አለው። ትምህርት ቤት
የእውቀት መቀበያ ብቻ ሳይሆን የመቀረጽ የመለየት እና የመፈተሻ ስፍራ እንደሆነ ፍንጭ ይሰጣል። የመጀመሪያው የህይወት ትምህርትና ስልጠና እንደሆነ ጌታ እግዚአብሔር በህይወታችሁ ውስጥ አዲስ ነገር እያስተማራችሁ መሆኑን ያሳያል። በአሁኑ ሰዓት የሚያጋጥማችሁ ሁኔታዎች፣ ፈተናዎች ይሁኑ መልካም ነገሮች ለወደፊት ማንነታችሁ እንደ ትምህርት የሚያገለግሉ እንደሆኑ መንገድ ያሳያል። ትዕግስትን፣ እምነትን ወይም ጥበብን እየተማራችሁበት ያላችሁበት ወቅት እንደሆነ ይጠቁማል። ሌላው ደግሞ ወደ ቀጣዩ ደረጃ መሸጋገር ነው። በትምህርት ቤት ውስጥ ወይም ተፈትናችሁ ማለፍ ወደ ቀጣይ ክፍል እንደምትሻገሩ የሚጠቁም ነው። መንፈሳዊ ህይወታችሁ ወይም ምድራዊ ህይወታችሁ ወደሚበልጥ ደረጃ ለመሸጋገር መቃረቡን ያሳያል። የቀድሞውን ክፍል የህይወታችሁን ምዕራፍ አጠናቃችሁ አዲስ ኃላፊነት ለመቀበል እየተዘጋጃችሁ መሆኑን ያበስራል። ይህ ህልም የተረሳ ስራ ወይም ያልተመለሰ ጥያቄ ሊጠቁም ይችላል። ብዙ ጊዜ ትምህርት ቤት ውስጥ ፈተና ስትፈተኑ ወይ ክፍል ውስጥ ተቀምጣችሁ ማየት ቀደም ሲል ሳትጨርሱት የተዋችሁት ስራ፣ ያለፋችሁበት ባህሪ ልታዩት ወይ ልትፈትሹ ራሳችሁን ልትመለከቱ የሚገባ የህይወት አጋጣሚ እንዳለ ሊያስታውሳችሁ ይችላል። ይህንን ላይፍ በድጋሚ አስተካክላችሁ የሚል መለኮታዊ ጥቆማ ሊያመለክት ይችላል። የድሮ ትምህርት ቤታችሁ ማየት ወደ ኋላ መመለስን ሳይሆን ካለፋችሁበት ስህተታችሁ ወይ ከቀድሞ ስህተት ተምራችሁ ለዛሬው ህይወታችሁ ጥበብን እንድትቀስሙ የሚጋብዝ ምልክት ነው። ፈተና ስትፈተኑ ማየት ደግሞ በአሁኑ ሰዓት እምነታችሁ ወይም ትዕግስታችሁ እየተፈተነ መሆኑን ያሳያል። ተፈትናችሁ ከተሳካላችሁ ደግሞ ድል እንደምታገኙ የሚያመለክት ህልም ነው። መምህር ማየት ጌታ በመንፈስ ቅዱስ ወይም በሰዎች በኩል ምሪትንና ምክር እየሰጣችሁ መሆኑን ያሳያል። በኢሳይያስ ምዕራፍ 30 ቁጥር 20 ላይ ጌታ የጭንቀትን እንጀራና የመከራ ውሃ ቢሰጥህም አስተማሪህ እንግዲህ ካንተ አይሰወርም፣ ዓይኖች ግን አስተማሪን ያያሉ። ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮዎቼ በኋላ መንገዱን ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ ብሎ ይናገራል። እንዲህ አይነት ህልሞችን ባያችሁ ጊዜ ጌታ በሁኔታዎቹ ውስጥ ሊያስተምራችሁ የሚፈልገውን ነገር ለማስተዋል ልባችሁን ክፍት ማድረግ እንድትችሉ ወይም እንድታደርጉ መንገድ የሚያሳይ ህልም ነው። አምስተኛ ካላንደር ወይም የቀን መቁጠሪያ ስታዩ፣ ካላንደር ወይም የቀን መቁጠሪያ ማየት ከጊዜ ቀጠሮና ከእግዚአብሔር የጊዜ ሰሌዳ ጋር የተያዘ ጥልቅ መልእክት አለው። እግዚአብሔር ለሁሉም ነገር ጊዜ አለው ብሎ መክብብ 3 ቁጥር 1 ላይ እንደዚህ ይላል፣ ለሁሉ ዘመን አለው፣ ከሰማይም በታች ለሆነ ነገር ሁሉ ጊዜ አለው ብሎ ይናገራል። ጊዜ የሚያሳየው ካላንደርን ነው። በህይወታችሁ ውስጥ የተወሰነ ወቅት ወይም ጊዜያችሁ መድረሱን የሚያመለክት ህልም ነው። የመጀመሪያው መለኮታዊ ቀጠሮ እንደሆነ ይናገራል። ካላንደር ማየት እግዚአብሔር ለህይወታችሁ ያዘጋጀው ልዩ ቀን ወይም ወቅት መድረሱን የሚያሳይ ህልም ነው። ለረጅም ጊዜ ስትጠብቁ የነበረው ጸሎት የሚመለስበት ወይም የተነገራችሁ ትንቢት የሚፈጸምበት ቀጠሮ መድረሱን ያመለክታል። ጌታ በጊዜው ላይ ስልጣን እንዳለውና የእናንተ ጉዳይ እንዳልተረሳ ማረጋገጫ እንደሆነ ፍንጭ ይሰጣል። ሌላው ደግሞ ለለውጥ መዘጋጀት ነው። ካላንደር የወራትን የዓመታትን መለወጥ እንደሚያሳይ ሁሉ የእናንተም የህይወት ምዕራፍ ሊቀየር እንደሆነ የሚጠቁም ፍንጭ የሚሰጥ ነው። ይህ ወቅት እያለፈ እንደሆነ አዲሱን ተዘጋጁ የሚል መለኮታዊ ጥሪ ሊሆን ይችላል። እስራኤላውያን ከግብፅ ሲወጡ እግዚአብሔር አዲስ የወራት መቁጠሪያ እንደሰጣቸው ዘጸአት ምዕራፍ 12 ቁጥር 1 ላይ ይናገራል። እግዚአብሔርም በግብፅ አገር ሙሴን አሮንን እንዲህ ብሎ ተናገራቸው፣ ይህ ወር የወሮቹ መጀመሪያ የዓመቱ መጀመሪያ ወር ይሁናችሁ ብሎ ይናገራል። ለእናንተም አዲስ ጅምር እንደሆነ የሚያበስር ህልም። ካላንደር ስታዩ የጊዜ አጠቃቀም እንደሆነ የሚጠቁም ነው። አንዳንድ ጊዜ ካላንደር ማየት ጊዜን በአግባቡ እንድንጠቀም የሚጠቁም ማሳሰቢያ ነው። በምድራዊ ህይወታችሁ፣ በመንፈሳዊ ህይወታችሁ ልታከናውኑት የሚገባውን ስራ ሳታዘገዩ ወደኋላ ቸል ሳትሉ እንድትፈጽሙ ወይ የቀራችሁን ጊዜ በብልሃትና በጥበብ እንድትጠቀሙ የሚመክር መንፈሳዊ ማንቂያ ሊሆን ይችላል። በካላንደር መካከል የተከበበ ቀን ካያችሁ በዚያ የተከበበ ቀን ወይም ወር ላይ ትልቅ የምስራች እንደምትሰሙ ለህይወታችሁ ወሳኝ የሆነ ክስተት ሊፈጠር እንደሆነ ያሳያል። ካላንደር ሲቀደድ ማየት የቆየና አስቸጋሪው ዘመን አብቅቶ አዲስና ንጹህ ገጽ እየተገለጠ መሆኑን ያመለክታል።
የማታውቁትን ዓመተ ምሕረት ካያችሁ እግዚአብሔር ከናንተ እቅድ በላይ የሆነ ሰፋ ያለ ወይም ዘላቂ ወይ ዘላለማዊ በረከት እንዳዘጋጀላችሁ የሚያበስር ህልም ነው። በአጠቃላይ ካላንደር የሚያሳየው ነገር ቢኖር እግዚአብሔር የራሱ ጊዜ እንዳለውና ስለዚህ ለምን ዘገየ ብላችሁ ሳትጨነቁ በትዕግስት መጠበቅ እንዳለባችሁ አቅጣጫ የሚሰጥ ህልም ነው። ስድስተኛ ሻማ ሲበራ ወይ ሻማ በህልም ስታይ እግዚአብሔር እንዲህ ያላችሁ ነው። በህልም ሻማ ሲበራ ማየት ወይ ሻማ ማየት በጣም ተስፋ የሚሰጥና መለኮታዊ ብርሃንን የሚያበስር ምልክት አለው። ሻማ በጨለማ ውስጥ የሚበራ ብርሃን እንደመሆኑ መጠን ትርጉሙም ደግሞ ካለማወቅ ወደ ማወቅ፣ ከጭንቀት ወደ ሰላም፣ ከጨለማ ወደ ብርሃን መሻገራችሁን የሚያሳይ ህልም ነው። የመጀመሪያው ይህ ህልም መለኮታዊ መመሪያና መገለጥ እንደሆነ ያሳያል። ሻማ በጨለማ ውስጥ መንገድ እንደሚያሳይ ሁሉ ጌታ በህይወታችሁ ውስጥ ግልጽ ያልሆኑ ነገሮችን ሊያበራላችሁ እንደሆነ ፍንጭ ይሰጣል። በውሳኔዎቻችሁ ላይ ምሪት እንደምታገኙና ቀደም ሲል ተሰውሮባችሁ የነበረው ዕውቀት ወይ መንፈስ ዓለም እንደሚገለጥላችሁ የሚናገር ህልም ነው። መዝሙር 119 ቁጥር 105 ላይ ህግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ህግ የሚለው የእግዚአብሔርን ቃል ነው። መብራት የሚለው ደግሞ ሻማን ወይ ብርሃንን ይወክላል። ስለዚህ ሻማ ሲበራ ጨለማ ይሸነፋል፣ ብርሃን ይሆናል። ይህ ብርሃን የሚያሳየው መንገድን፣ አቅጣጫን፣ ምሪትን የሚሰጥ ነው። ሻማ ማየት ምሪትን እንደምናገኝ ፍንጭ የሚሰጥ ነው። ሌላው ደግሞ የተስፋና የሰላም ብርሃን እንደሆነ ያሳያል። በከባድ የህይወት ፈተና ወይም ሐዘን ውስጥ ካላችሁ የሚበራ ሻማ ማየት ያ ወቅት ማለፉ የሚናገር መልእክት ነው። በልባችሁ ውስጥ የነበረው ጭንቀት ተወግዶ በሰላምና በተስፋ እንደሚተካ ያሳያል። ሻማው የማይጠፋ ከሆነ ደግሞ እግዚአብሔር የሰጣችሁ ተስፋ ጽኑ ወይም የማይናወጥ መሆኑን ያመለክታል። ይህ ህልም የመንፈሳዊ ንቃትና የጸሎት ምልክት ነው። ሻማ ብዙ ጊዜ ከጸሎትና ከቅድስና ጋር ይያያዛል። ይህ ማለት በመንፈሳዊ ህይወታችሁ እየተቀጣጠላችሁ መሆኑን ወይም ጌታ ጸሎታችሁን እየሰማ መሆኑን የሚያሳይ ምልክት ነው። ውስጣዊ ማንነታችሁ ወይም ነፍሳችሁ በእግዚአብሔር ጸጋ መሞላቱን ያሳያል። ብዙ ሻማዎች ሲበሩ ማየት ታላቅ ደስታ፣ በረከትና በቤተሰብ ውስጥ የሚመጣ ሰላምን እንደሚያመለክት ያሳያል። ሻማ ስታበሩ ካያችሁ በእናንተ በኩል የሚደረግ መልካም ተግባር ለብዙዎች ብርሃን እንደሚሆንና አዲስ ጅማሬ ወይም አዲስ ምዕራፍ እንደምትገቡ የሚያሳይ ነው። ለምሳሌ በስራ ወይም በአገልግሎት እንደሚሳካላችሁ የሚጠቁም ህልም ነው። ሻማው ደምቆ ሲበራ ከሆነ በራስ መተማመናችሁ እንደሚጨምርና በሰዎች ዘንድ ሞገስ እንደምታገኙ ያሳያል። የጠፋ ሻማ መልሳችሁ ካበራችሁ የተቋረጠ ተስፋ፣ የተቋጨ አገልግሎት ወይም የቆመ ስራ በድጋሚ እንደምትጀምሩ የሚያሳይ ህልም ነው። ሰባተኛና የመጨረሻው የእጅ ጌጥ በህልም ማየት። የእጅ ጌጥ ወይም አምባር ወይም ሰንሰለት ማየት እንዲህ ያላችሁ ነው። ይህ ህልም እንደ ጌጡ አይነት እና እንደ አያያዙ ሁኔታ የሚለዋወጡ ፍቺዎች አሉ። በአጠቃላይ ግን ክብርን፣ ስልጣንና ቃል ኪዳንን ወይም እስራትን ሊያመለክት ይችላል። የመጀመሪያው የክብርና የሞገስ ምልክት ነው። በመጽሐፍ ቅዱስ ውስጥ እጅ ላይ የሚደረግ ጌጥ ብዙ ጊዜ ለታመኑና ለተከበሩ ሰዎች የሚሰጥ ስጦታ ነው። እግዚአብሔር በሰዎች ዘንድ ሞገስን እንደሚሰጣችሁና ስማችሁ በክብር እንደሚጠራ ያሳያል። ርብቃ ይስሐቅን ልታገባ ስትታጭ የወርቅ አምባር ተሰጥቷታል። መጽሐፍ ቅዱስ ዘፍጥረት 24 ቁጥር 22 ላይ ይናገራል። ግመሎቹም ከጠጡ በኋላ እንዲህም ሆነ፣ ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት ለእጇም 10 ሰቅል የሚመዝን ጥንድ የወርቅ አምባር አወጣ ይላል። እንዲህ አይነት ህልም ካያችሁ አዲስና የተባረከ ግንኙነት ወይም ትዳራችሁ ወይም የትዳር ጊዜ መቃረቡን የሚያመለክት ህልም ነው። ሌላው ደግሞ ስልጣንና ኃላፊነት ነው። እጅ የስራና የመከናወን ምልክት ነው። በእጅ ላይ የሚደረግ ጌጥ ደግሞ በስራችሁ ላይ የሚሰጣችሁ አዲስ ኃላፊነት እንዳለ ያሳያል። በስራ ቦታችሁ ከፍታ እንደምታገኙ፣ ድል እንደምታገኙ፣ በብዙዎች ላይ ተሰሚነት ያለው ስልጣን እንደሚሰጣችሁ የሚጠቁም ህልም ነው። ይህን ህልም ባያችሁ ጊዜ ቃል ኪዳንና ታማኝነት ያሳያል። አምባር ብዙ ጊዜ ክብ እንደሆነ እናውቃለን። ይህ ማለት የማያቋርጥ ግንኙነት ወይ ቃል ኪዳንን ይወክላል።
ከጌታ ጋር ያላችሁ ግንኙነት እየጠነከረ ወይ የጸሎት ህይወታችሁ እየጨመረ መሆኑን ወይም ከሰዎች ጋር የምታደርጉት ስምምነት በአገልግሎት፣ በቢዝነስ፣ በትዳር እግዚአብሔር የተባረከ ነገር እንደሚሰጣችሁ ያሳያል። እንደ ጌጡ ሁኔታ የሚለዋወጡ ትርጉሞችን እንመልከት። የወርቅ የእጅ ጌጥ ማየት መለኮታዊ በረከትን፣ መንፈሳዊ ሀብትን፣ የተፈተነ እምነትና እጅግ ታላቅ ክብርን ያሳያል። የብር የእጅ ጌጥ ካያችሁ መንፈሳዊ ንጽህናና ሰላምን ያመለክታል። ጌጡ ከተሰበረ ወይ ተሰብሮ ማየት ከማይጠቅም እስራት መፈታት ወይ ደግሞ ጥንቃቄ የሚፈልግ የግንኙነት መቋረጥን ሊያመለክት ይችላል። ጌጡ እጅ ላይ ከጠበበ ወይም ካሳመመ ግን በሰው ቁጥጥር ስር መሆንን ሊያሳይና ሊያመለክት ስለሚችል በጸሎት ነፃነትን መጠበቅ እንዳለባችሁ ፍንጭ ይሰጣል። የጌታ ጸጋና ሰላም ይብዛላችሁ። ቪዲዮን ላይክ ካላደረጋችሁ ላይክ እንድታደርጉ፣ ሼር ደግሞ እንድታደርጉ፣ ኮፒ ሊንክ በማድረግ ይህንን ቪዲዮ ሌሎች ጋር እንድታደርሱ ጠይቃችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። ሻሎም።